የተማራችሁበትን ማስረጃ ከዩኒቨርሲቲም ሆነ ከግል ትምህርት ቤት እንዴት ወዳላችሁበት ማስላክ እንደምትችሉ ዛሬ አቀርብላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ ሁኑ። ሰላም ጤና ይስጥልኝ፣ አገሬ ነኝ። ዛሬ የማቀርብላችሁ የተማራችሁበትን ኦሪጂናል ዲግሪ፣ ኦፊሻል ትራንስክሪፕት እንዲሁም ማንኛውም የትምህርት ማስረጃ ወዳላችሁበት ለማስላክ ለዋነኛው ነገር ለሰው ውክልና በመስጠት ይሆናል። ውክልና የምትሰጡት ሰው ዶክሜንታችሁ ወይም የተማራችሁበት ሀገር መሆን አለበት። ምክንያቱም እናንተ ለዚህ ሰው ውክልና የምትሰጡበት የትምህርት ማስረጃችሁ ያለበት ሀገር ላለመሄድ ስለሆነ ይህንን አውቃችሁ፣ ለምሳሌ የተማራችሁት መቀሌ ዩኒቨርሲቲ ከሆነ መቀሌ ለሚኖር ሰው ውክልና መስጠት አለባችሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም ማንኛውንም ጥያቄ ኮሜንት ላይ መጠየቅ ትችላላችሁ። የሚቀጥለው ቪዲዮ ምን እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።